ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ይኸው በአዲስ ቪዲዮ እመጣላችኋለሁኝ ብያችሁ የለ ይኸውላችሁ ሉሲ እንግዲህ መታላችኋለች። እንዴት ናችሁ? እንዴት ከረማችሁ? ምን ልላችሁ ነው እንግዲህ ዛሬ ሰሞኑን ስለ ስራ ምናምን አውርቼ ነበረና አሜሪካን ሀገር ላይ በምን መምጣት እንደሚቻል ምን በዛ ዙሪያ ቪዲዮ ሰርቼላችሁ ነበረ እና ያው ስለ ስራው ሰርች የምታደርጉበት ምናምን እንዴት ሰርች ከምን ላይ ነው ሰርች የምታደርጉት የሚለውን እንግዲህ ዛሬ እሱን ይዤላችሁ የመጣሁት። እንግዲህ ያው ብዙ ጊዜ እኛ ሰዎች ስፔሻሊ ኢትዮጵያ ሰፍ ብለን በቃ ይሆናል ምናምን ብለን እንትን ልንል እንችላለን። በጣም ራሳችንን ፑሽ እናደርጋለን። ግን ኖ እኔ ብዙ ጊዜ በሚሆንም በማይሆንም ነገር ነው መያዝ ያለባችሁ። ለምን እንደዛ እንዳልኳችሁ ታውቃላችሁ? እንደዚህ ብላን እኮ እንደዚህ ብለሽ ምናምን ብላችሁ እንድትሉኝ አልፈልግም። ለምን ያለውን ነገር ነው የነገርኳችሁ። ማለት እስከዛሬ ሰው አሜሪካን ሀገር ላይ ከኤዥያ ከአፍሪካ ከተለያየ ሀገር የሚመጣበት እንዳለ ይሄ ነገር ለሁሉም አገር ነው የሚሆነው። ለዚህ ብቻ ብሎ አይደለም ብቻ ያለው ማለት ነው። እና በዚህ አስተያየት በዚሁ እንትን ምን ልላችሁ ነው ጋይስ እንደዚህ ብላናለች ብላችሁ ሙሉ በሙሉ እንመጣለን በቃ አሜሪካን ብላችሁ ባላችሁበትን ነገር ሉዝ ማድረግ እንደሌለባችሁ ነው የምለው። ለምንድነው እንደዚህ ያልኩት? እኛ ብዙ ጊዜ ያለውን እጃችን ላይ ያለውን ነገር እናድበሰብሰዋለን። በቃ ይሄም እድል አለ እንዴ ካዳ እዚህ ምን አስለፋኝ ብሎ የነበረበት ወይ የያዘውን ነገር ቶሎ የመልቀቅ ቶሎ ብለን ተስፋ አንድ ነገር ላይ ብቻ ሙሉ በሙሉ ተስፋ ማድረግ እንደዛ አይነት ባህሪ ያለን እኛ ብዙ ጊዜ እኔ ሀበሻ ላይ ያየሁት ማለት ነው። ለምንድነው እንደዛ ይሄንን የተጠቀምኩት? ዘመዶቻችን አንድ ዘመዱ እዚህ ከሆነች እሷ ትወስደኛለች ወይ እህቱ ትሆናለች ወይ ወንድሙ ይሆናል። ከዛን ስራ ሲባሉ አይሰሩም። ከዛ ምን እሷ ትወስደኛለች ብዬ እየጠበቅኳት ነው ምን ያደርግልኛል አይነት በቃ ምናምን የያዙት ማለት እየተሰራ ሁሉን ነገር ነገሮችን እያደረጉ ተስፋ ማድረግ እንዳለባችሁ ይሄን ልላችሁ ነው እንጂ አሁን ይሄ አለ አሜሪካን ሀገር በዚህ አለ በዚህ እሞክራለሁ በቃ ብላችሁ የያዛችሁትን ነገር መልቀቅ እንደሌለባችሁ ነው ልላችሁ ነው። ለምን ከስንት ፐርሰንት ነው ከአለም ነው እንግዲህ አፕላይ የሚያደርጉት ብዙ ሰዎች ማለት ነው። ከዛ መሃል ነው ፒክ የሚያደርጓችሁ። አሁንም በግብርና ልበላችሁ ግብርና ሜይቢ 10 ሰው እንፈልጋለን ብሎ ሊሆን ይችላል አንድ ካምፓኒው ማለት ነው። በግብርና ከዛን ከአስሩ ሜይቢ ከሌላ ከተለያየ ሀገርም ሊያመለክቱ ይችላሉ። ያ መስፈርቱን እናንተ ያላሟላችሁት ሌላው ሊያሟላ ይችላል ሌላ አገር ሰው። ስለዚህ እናንተ በዛ መሃል ላይ በቃ እኔ እዛ ሊሄድ ነው ብላችሁ የተዋችሁትን ስራችሁን እዛ ጋር ልታጡ ነው። ተስፋም መቁረጥ አለ እንደዚህ አይነት ነገር እና ያዝነውን ሳንለቅ ነው ሌላ ነገር መፈለግ እንዳለብን የምገምተው እንጂ እኔ እኮ እንደዚህ ልሄድ ነው ምን ያደርግልኛል እኔ እንደዚህ ላደርግ ነው ምን ያደርግልኛል ብሎ ባለው ላይ እንደውም ጥሩ ነገር መጨመር እንዳለብን እንጂ በአንዴ ነገሮችን አድበስብሶ ተስፋ ቆርጦ ያን ነገር ስታጡ ደግሞ በአንዴ ጡብ ብላችሁ ትወድቃላችሁ ለማለት ነው። እና ምንድነው እኔ እንግዲህ ይሄንን እንትኑን ሳመጣ
ብዙ ጊዜ ደላላ ጋር ትሄዳላችሁ። በደላላ ብራችሁን ይበላል። ሰርች አድርጎ እንደዚህ አይነት ማግኘት አለ። ደላላ ደግሞ ከናን እስቲ እንደው ደላላ ይቁጠረው የሰው ብር የበላ ስንት ደላላ ኢትዮጵያ ላይ ካናዳ ወስዳቸዋለሁ ብለው ይሄን ሀገር ወስዳለሁ ከአረብ ሀገር ራሱ ልጆች በሬ በግ ሽጠው ቤተሰቦቻቸው ስንት እንደዛ አይነት የሚበሉ ደላላ ስንት ሆዳም ደላላ አለ። ግን እናንተ ሰርች ካደረጋችሁ ማለት ነው ሰርች አድርጋችሁ ማግኘት እያንዳንዱን ነገር ማግኘት ትችላላችሁ ለማለት ነው ጋይስ። በደላላ ብቻ አትሸወዱ። ደላላ አይሸውዳችሁ። የማታውቁ ከሆነ እንኳን እንደዚህ አይነት ነገር ሰምቻለሁ፣ እስቲ ሰርች አድርጉልኝ። እንግሊዘኛ አንደርስታንድ የማታደርጉ ከሆነ አንደርስታንድ የሚያደርግ ሰው ጋር ሄዳችሁ ይሄን ነገር እስቲ ሰምቼ ነበር፣ እስቲ እባክሽን ሰርች አድርጊልኝ፣ እባክህን ሰርች አድርግና እስቲ እንደዚህ እንትን ስጠኝ ብሎ መጠየቅ እንጂ ጋይስ ማን ደላላ ነው አሜሪካን ሀገር ካናዳ የማይፈልግ ያለው? እሱ እኮ ደላላው እኮ ድሮ ገና ነበረ መሄጃ አቶ እኮ ነው እሱ ከእናንተ ብር የሚሰበስበው። መምጣት የሚችል ቢሆን እኮ ደላላ ራሱ አይሆንም። እና ሰርች አድርጉ። ሰርች ማድረግ ጉግል ማድረግ አሁን ቴክኖሎጂው በጣም ኤቭሪቲንግ እዚህ እኮ እኛ ደላላ ቤት ሄደን አይደለም ስራ የምንፈልገው ጋይስ፣ ሰርች አድርገን ነው። ኦኬ ኢትዮጵያ ገና ነው ሲስተሙ እንደዚህ አይነት ነገር ሰርች ለማድረግ ስራም ብዙ እንደዚህ አይነት እንትን አልመጣም። ያው ደላላ ቤት ተሄዶ ነው። እዚህ ሀገር ግን ራሱን የቻለ አፕ አለ። ከዛ ላይ ገብታችሁ እዛ ላይ ነው ሰርች አድርጋችሁ የምትፈልጉትን ስራ ሰርች አድርጋችሁ ሄዳችሁ ከዛ ፒክ ካደረጋችሁ ለኢንተርቪው ይጠሯችኋል። ሄዳችሁ ኢንተርቪዋችሁን ታደርጋላችሁ። ኢንተርቪውን ካለፋችሁ በሉ ስራውን ጀምሩ ትባላላችሁ እንጂ ደላላ የለም። ይህ ነገር ደግሞ ማለት ነው እንደዚህ አይነት ነገር ቢኖር ጋይስ ይሄ ደላላ ቦታ ባይኬድ ኢትዮጵያ ላይ እስቲ የተማራችሁ ኃይሎችም በቴክኖሎጂም ጎበዝ የሆናችሁ ልትኖሩ ትችላላችሁ። ለምንድን ነው ደላላ ቢሮ አስቀምጦ ቢሮ እንትን የሚለው? በቃ እየሄዳችሁ እንደዚህ ለምን? እኔ እምለው አንድ አፕሊኬሽን ተዘጋጅቶ ማለት ነው ከዛን የቤት ሰራተኛም ከሆነች እያንዳንዱን መስፈርቷን እዛ ጋር አድርጋ አንድ ሰው ሰራተኛም ሲፈልግ እዛ አፕሊኬሽን ላይ ገብቶ እንደዚህ ያለች ብሎ ፎርም ሞልቶ እንደዚህ አይነት ቢመጣ ግን አይኖ ብዙ ኢትዮጵያ ላይ ስለዚህ ማያውቅ የክፍለ ሀገር ልጆች ምናምን አሉ። ግን ደግሞ በትልልቅ አይነት ስራ እንደዚህ አይነት ራሱ ቢኖር ኢትዮጵያ ላይ በጣም አሪፍ ነው። እኔ እንጃ እስካሁን ድረስ አልሰማውም። ለዛ ነው እንደዚህ የምበራጠቀው። ከሰማችሁ እስቲ ካወቃችሁ አለ በሉኝ እስቲ። እኔም ያው ኢትዮጵያ እፈልጋለሁ ለሰራተኛ ምናምን ደላላ ቤት ከሚካሄድ ምናምን እንደዛ አይነት ይፈለጋል። እና ምን ልላችሁ ነው ደላላ አይሸውዳችሁ። አያችሁ ሰርች ተደርጎ ራሱ አሜሪካን ሀገርም በስራ መምጣት እንደሚቻል ነው። እና እንግዲህ ጋይሶቼ ይሄንን ነገር በመጨረሻ ቪዲዮ ላይ እዚህ ጋር መጨረሻ ቪዲዮ ላይ ሰርች አድርጋችሁ የምታገኙበትን እንዳለ ዌብሳይቱን አስቀምጥላችኋለሁ። ምን ላይ ገብታችሁ ዌብሳይቶቹን ስራ ሰርች የምታደርጉትን አስቀምጥላችኋለሁ። የተለያዩ ማለት ነው የፋርመን የግብርናውንም እያንዳንዱን በቃ ኦልሬዲ እዛ ጋር ገብታችሁ ዌብሳይቱን ሰርች እንድታደርጉ ምን ላይ ገብታችሁ ሰርች እንደምታደርጉ ራሱን እንትኑን ነው ማስቀምጥላችሁ ጋይስ ሊንኩን የዌብሳይቱን ኤቭሪቲንግ። ከዛ እናንተ
በዛ መሰረት እየጻፋችሁ እንግዲህ ስልካችሁ ላይ እየገባችሁ ጉግል እያደረጋችሁ ሰርች እያደረጋችሁ በዚህ ጊዜ ስትገቡ ደግሞ ማለት ነው ጋይስ ቀኑን ይሁት። እሺ ቀኑን ይሁት። አሁን ዛሬ የወጣ 2026 የወጣ ስራ ነው ወይ 2025 ከሆነ ኤክስፓየርድ ይላችኋል። እሱን እያያችሁ ወይ ዴቱን እያያችሁ ከስር ማለት ነው ይጻፍላችኋል። መቼ ያለፈ ከሆነ ኦልሬዲ ኤክስፓየርድ ያደረገ ነው ካለ ኤክስፓየርድ ክለን ራሱ እዛ ጋር ያሳውቃችኋል ማለት ነው። እና የቆየ ያልቆየ የሚለውን እዛ ጋር ያሳውቃችኋል ማለት ነው። እያንዳንዱ ዌብሳይቱ ላይ ስትገቡ ልላችሁ ነው። እንግዲህ ያው ማወቅ ጥሩ ነው። ማወቅ ጥሩ ነው። እንግዲህ እኔም ደስ ብሎኛል ስላወቅኩኝ። እንግዲህ እዚህ በእውነት በጣም ብዙ ህንዲያዎች ናቸው በዚህ መጥተው በጣም 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 በቃ ጋይስ በጣም ህንዲያዎች እዚህ ሞልተዋል። በእንደዚህ ስራ እየመጡ ማለት ነው። እነሱ እንኳን ያው ስማርቶች ናቸው በቴክኖሎጂ ምናምን በኮምፒውተር ነው የሚመጡት። እና ያው እንግዲህ ጥሩ ኑሮ ይኖራሉ። አሪፍ ቦታ ነው የሚኖሩት። አሪፍ ገቢ ነው የሚያገኙት። ተንደላቆ ልጆቻቸውን አምጥተው ምናምን እና ያው እንግዲህ ዋይናት ሌላውም እድሉ ሊያገኝ ይችላል። እና የሰው ልጅ ደግሞ እድል ሁሉም የተለያየ ነው። እንደ እድሉም ደግሞ ተስፋ ማድረግ እንጂ እንደ እድሉ ያገኛል አንድ ሰው። እና እናንተም እንግዲህ ሰርች በማድረግ ተለማመዱ ደላላ ጋር አትሂዱ ጋይስ። እሺ ልላችሁ ነው። በዛው እንግዲህ ጋይሶቼ እኔ ይሄንን የመሰለ እንደዚህ ሰርች እያረግኩ እያመጣሁላችሁ ነው። እናንተ ደግሞ እንግዲህ አዳዲስ ቪዲዮም እንዲደርሳችሁ ሰብስክራይብ እያደረጋችሁ ላይክ ያደረጋችሁ እና ቅጭልም ያው አዳዲስ ቪዲዮም እንዲደርሳችሁ ለኔክስት ቪዲዮ ቶሎ ደውል ምልክቷንም መንካት እንዳትረሱ ማለት ነው። እንግዲህ ጋይሶቼ ይጠቅማችኋል ብዬ ነው ይሄ ነገር። ጉድ ላክ ቴንኪው ጋድ ብለስ ዩ